በስማማባሪ ዛሬ ደግሞ እንግዲህ ሁላችሁም ተጠብቁት የነበረው ቪዲዮ ነው ዛሬ የምሰራላችሁ። እንዴት ነው መልቲ የምሰራው እኔ እንዲሁም ደግሞ የምጠቀማቸውን ቱሎች ለእናንተ ሼር አደርጋችኋለሁ ማለት ነው። ጠቃሚ ሆኖ እንደምታገኙት ተስፋ አደርጋለሁ። ስለዚህ ከመጨረሻው አብራችሁን ቆዩ። ኦራይት ሶ የመጀመሪያው እንግዲህ የምጠቀመው ቱል ኢክላስ ይባላል። ኢክላስ.com ስሙ ደስ ይላል። በነገራችን ላይ ለጠቅላላ እውቀት እንዲሆናችሁ ያክል ኢክላስ ማለት በእስልምና ያው በደንብ ለፈጣሪ ብላችሁ ስራዎችን ጥርት አድርጋችሁ መስራት እንደማለት ነው። ስለዚህ ወደዚህ ሳይት እንመጣለን፣ ኢክላስ.com ወደሚለው። ከዛን በኢሜይል አካውንታችሁ ኮኔክት አድርጋችሁ ሎጊን አድርጉ፣ ምናምን ሳይን አፕ አድርጉ። ከዛ ከጨረሳችሁ በኋላ ክሬዲት ይሰጣችኋል። በራሱ ጊዜ ወደ 10 የሚሆን ክሬዲት ይሰጣችኋል። እነዚህ ክሬዲቶች ተጠቅማችሁ ዋሌቶችን ምናምን ጀነሬት ማድረግ ትችላላችሁ። አሁን ይህ ሳይት የሚጠቅመው ለምንድን ነው? በአንዴ ብዙ ዋሌቶችን ጀነሬት እንድታደርጉ ያግዛችኋል። ለምሳሌ እዚህ ሰርች ባር ውስጥ እንምጣና እዛ እዚህ ጋር ኢቴሪየም ብለን ሰርች እናድርግ፣ ወይም ደግሞ ዋሌት ይታያችኋል። እዚህ ሰርች ባር ውስጥ ኢቴሪየም ስትሉ ኢቴች ብላችሁ ስትጽፉ ኢት ባች ዋሌት ጀነሬተር የሚል ይመጣላችኋል። እሷን ክሊክ እናደርጋለን። እዚህ ጋር እስከ 1000 ዋሌት ድረስ ዋንዴ ክሬት ማድረግ ትችላላችሁ። ስለዚህ መልቲ መስራት ካሰባችሁ መጀመሪያ ዋሌት ጀነሬሽን ይቀድማል። በአንዴ ማኑዋሊ ከምትሰሩት ይሄ በጣም አሪፍ የሆነ መንገድ ነው። ያው እኔ የምጠቀመው ይህንን ነው፣ እናንተም ብትጠቀሙት ቆንጆ ነው። ያው ቁጭ ብላችሁ ሲድ ፍሬዞችን ምናምን መጻፍ አይጠበቅባችሁም። በዚህ ጀነሬት ካረጋችሁ በራሱ ጊዜ ከነ ሲድ ፍሬዙ ምናምን ሙሉ ለሙሉ ኤክስፖርት ያደርግላችኋል። እንዴት እንደሚሆን እስኪ በምሳሌ አብረን ከዛ ወደዚህ ከመጣም በኋላ ከዛ ኔትወርክ የሚለው ላይ ኢቴሪየም ሜንኔት የሚለውን እንጫናለን። እዛ ምን ያክል ዋሌት ነው ጀነሬት ማድረግ የምትፈልጉት? እስከ 1000 ድረስ ጀነሬት ማድረግ ትችላላችሁ። ለማንኛውም ግን ለማሳየት ስለሆነ 10 ነው የማደርገው። ከዛ ቫሊዴት የምትለውን እንጫናለሁ። እዛን ትንሽ እንጠብቃለን። እንደምታዩት your request has been succeeded ብሏል። በራሱ ጊዜ እንግዲህ ዋሌቶችን ክሬት አድርጎልኛል ማለት ነው። እንደምታዩት 10 አድረስ ጀነሬትድ ይላል። ፐብሊክ ኪ ከነ ፕራይቬት ኪው እዚህ ጋር እንደምታዩት ጀነሬት አድርጓል ማለት ነው። ስለዚህ ኤክስፖርት ለማድረግ በጣም ቀላል ነው። እቺ ዳውንሎድ የምትለውን ትንጫናት በራሱ ጊዜ ኤክስፖርት ያደርግልናል። ከዛ ልክ ይሄንን ከፍታችሁ ስታዩ ዋሌቱ ከነ ፕራይቬት ኪው ኤክስፖርት ያደርግላችኋል። የመጀመሪያው ይሄ ነው፣ ፐብሊክ ኪው ይሄ ነው፣ ፕራይቬት ኪው ይሄ ነው። ፐብሊክ ኪ ፕራይቬት ኪ ያለ ሙሉ የ10ሩን ዋሌት እዚህ ጋር ታገኙታላችሁ ማለት ነው። ከዛ ይሄንን የሆነ ሴፍ የሆነ ቦታ ማስቀመጥ ነው። ስለዚህ የመጀመሪያው ስቴፕ ይሄ ነው። ከዛ ሁለተኛው ደግሞ እንዴት ነው ዲስትሪቢዩት የምታደርጉት ወደሚለው ደግሞ እስኪ እንምጣ። ስለዚህ ለምሳሌ እስኪ የመጀመሪያዋ እችን ኢምፖርት ላድርጋትና ዋሌቴ ላይ ኢምፖርት አካውንት ፕራይቬት ኪ እንደምታዩት እንግዲህ የመጀመሪያዋን ኢምፖርት አድርጊያታለሁ። ሲዲኤ ከዛ ወደዚህ መጀመሪያ ፈንድ ትልካላችሁ ማለት ነው። ይሄ ፕሮሰስ ትንሽ ኤክስፔንሲቭ ነው፣ ግን ያው ቴስትኔት ላይ የሚሰሩ ልጆች ከሆናችሁ አንድ የምጠቀመው ቱል አለ። እኔ የቴስትኔት ኮይኖችን መግዛት የሚያስችላችሁ ሌላ አንድ ዌብሳይት አለ። እሱን መጠቀም ትችላላችሁ። ያው ማወቁ አይጎዳችሁም። ስለዚህ ያው እኔ የምጠቀመው ይህንን እዚህ gaz.zip የሚል ሳይት አለ። እዚህ ጋር መጣችሁ ቴስትኔት ኮይኖች መግዛት ትችላላችሁ። እናንተ ሪል ገንዘብ ትሰጧቸዋላችሁ፣ እነሱ ደግሞ የቴስትኔት ቶክኖችን ይሰጧቸዋል ማለት ነው። ለምሳሌ የሞናድን ከሆነ መግዛት የፈለጋችሁት እዚህ ጋር ሞናድ ብላችሁ ሰርች ስታደርጉ እዚህ የመጀመሪያው የሜንኔት አለ፣ ሁለተኛ ደግሞ ቴስትኔቶችንም መግዛት ትችላላችሁ። ከዛን እዚህ ጋር እንመጣና ለምሳሌ ሞናድን ከሆነ መግዛት የፈለጋችሁት ሞናድ የምትለውን እችን ቼክ እናደርጋለን። ከዛን እዚህ ጋር መጣችሁ የተወሰነ ሞናድ ኮይን ትገዛላችሁ ማለት ነው። $50 ወደ 142 ሞናድ ቶክን ነው የሚሰጣችሁ። ከእናንተ $50 ይቆርጣል፣ እስከ 142 ሞናድ ቶክን ይሰጣችኋል። ስለዚህ ያው አይታችሁ ያዋጣኛል ብላችሁ የምታስቡ ከሆነ በዚህ አይነት መልኩ መጠቀም ትችላላችሁ። እኔ ብዙ ጊዜ የምጠቀመው ይህንን ነው። አንዳንዴ ፋውሴት በየ24 ሰዓቱ ስለሆነ የሚሰጥ 24 ሰዓት ታግሰን ምናምን ስፔሻሊ ደግሞ ብዙ ዋሌቶች ከሆነ የምንሰራው አይሆንም። ስለዚህ ያው እቺ ያጠር ያለች መንገድ ነች፣ ትገዛላችሁ። ከዛን በኋላ ያው ሪስክ መውሰድ ነው ማለት ነው። ይሄንን የደረሳችሁን ቴስትኔት ቶክን ወደ 10 ዋሌታችሁ ልካችሁ ዲስትሪቢዩት አድርጋችሁ በ10ሩ ፋርም ማድረግ ያስችላችኋል። ከሌሎች ሰዎች ትንሽ አንድ ስቴፕ ቀደም እንድትሉ ያደርጋችኋል ይሄ ዌብሳይት። ስለዚህ ያው ይሄንን ነው የምጠቀመው። አሁን ሶሚና እየሰራ አይደለም፣ አብዛኞቻችሁ ማስቸገረን እያላችሁ ነበር። እዚህ ጋር ግን መጣችሁ መግዛት ትችላላችሁ በቀላሉ።
ሶሚና ቴስትኔት መጣችሁ እዚህ $50 75 STT ቶክን ይሰጣችኋል። የሶሚና ቶክን ማለት ነው ቴስት ማድረጊያውን። ስለዚህ ያው በዚህ አይነት መልኩ ፋርም ማድረግ ትችላላችሁ መልቲ ስትሰሩ ቴስትኔቶች ላይ ከሆነ ማለት ነው። ሜንኔት ከሆነ ደግሞ ትንሽ ኤክስፔንሲቭ ነው የሚሆነው ለጋስ ፊ ለምናምን ስታወጡ። ሁለተኛ ደግሞ መጠንቀቅ ያለባችሁ ነገር ትራንስፈር ስታደርጉ መጀመሪያ የምትልኩበት ዋሌት ይኖራል ተቀባዩ። ከዛን በዛ ዋሌት ፋርም ባታደርጉ ይመከራል። ለምሳሌ አሁን ወደዚህ ከሆነ የላኩት 75ቱን ወደዚህ አድረስ ከሆነ የላኩት ይህንን አድረስ የምጠቀመው ዲስትሪቢዩት ለማድረግ ብቻ ነው። በዚህ ታስኮችን አልሰራም ማለት ነው። ከዚህ ዋሌት ወደ ሌሎቹ ልክና እችኛዋን ደልቱት። ልክ 0 ከሆነ በኋላ በዚህኛው ዋሌት ፋርም እንዳታደርጉ። ቴስትኔት ቶክኖችን በተቀበላችሁበት ዋሌት ፋርም ባታደርጉ አሪፍ ነው። አለበለዚያ እንደ ሲቪል ልትቆጠሩ ትችላላችሁ። ሪስኩ ከባድ ነው። አሁንም እንዳልኳችሁ ልካችሁ ዲስትሪቢዩት አድርጋችሁ ብትሰሩ መጨረሻ ላይ እንደ ሲቪል ልትቆጠሩ ትችላላችሁ። ምንም ላይ ደርሳችሁ ይችላል። ስለዚህ ያው ይሄ ነው እንግዲህ እኔ የምጠቀምበት መንገድ። ትንሽ ሪስክ አለው ግን ስወርት አንዳንዴ ከመጣም ደህና ነገር ሊመጣ ይችላል። ሪስክ ካልወሰዳችሁ እንግዲህ ምንም ነገር አይሳካም። ስለዚህ ይህንን ነው። ከዛ ቀጣዩ ደግሞ ትራክ ለማድረግ ደግሞ የምጠቀምበት ባለፈው ቪዲዮም ለመናገር እንደሞከርኩት የኖሽን ላይ ነው። ኖሽን ላይ መጣና ለምሳሌ ሶሚናን ከሆነ አሁን ፋርም እያደረኩ ያለሁት ሶሚና ብላችሁ እዚህ ጋር ስም ትጽፋላችሁ። ከዛ ፒክቸሩን ታስገባላችሁ። ከዛ አሁን ላይ እየሰራችሁት ከሆነ ኢን ፕሮግረስ ትሉታላችሁ። ከዛ አንገብጋቢነቱን ደግሞ እዚህ ጋር ታስቀምጣላችሁ ማለት ነው። አሁን ኦልሞስት ወደ ቲአርኤስ ተቀይሯል። በጣም አንገብጋቢ ሆኗል። ስለዚህ ኮንፈርምድ ነው አይደለም ኮንፈርምድ ነው ብዬ እዚህ ጋር አስገባለሁ። እርግጠኛ ካልሆናችሁ ደግሞ አንኮንፈርምድ ምናምን በሚል ታስተካክሉታላችሁ ማለት ነው። ከዛ ምንድን ነው የሚያስፈልገው እዚህ ቴስትኔት ነው ፍሪ ነው ብዬ ነው የጻፍኩት፣ ግን አክቹዋሊ ፍሪ አይደለም ፊ ያለው አሁን እኔ እያወጣሁበት ስለሆነ ማለት ነው። ብዙ ሰው ፍሪ ነው፣ ለእኔ ግን እያወጣሁበት ነው ገንዘብ። ከዛ ምንድን ነው ስለ ፕሮጀክቱ አንዳንድ ነገሮች ምናምን እዚህ ጋር ታስገባላችሁ። ቼን ነው ሌየር 2 ምናምን። ከዛ ቴስትኔት ላይ ከሆነ ቴስትኔት። ከዛ እዚህ ጋር ደግሞ ዌብሳይታቸውን ሊንክ ታስገባላችሁ። ልክ ይህንን ስትጫኑት ቀጥታ ወደ ዌብሳይታቸው ይወስዳችኋል ማለት ነው። የሚሰሩ ስራዎች ካሉ እዛ ጋር ሄዳችሁ ትሰራላችሁ። ምን አለ አዲስ ነገር የሚለውን ደግሞ ቼክ ማድረግ ከፈለጋችሁ እዚች ጋር ደግሞ አድረሳቸውን ታስገባላችሁ። የትዊተር ሊንካቸውን ምናምን ታስገቡና የሶሻል ሊንካቸውን እችን ተጭናችሁ ቀጥታ ይወስዳችኋል። አዲስ ነገር ካለ ቼክ ታደርጋላችሁ። እዚህ ጋር ደግሞ በምን ያክል ዋሌት ነው እየሰራችሁ ያላችሁት የሚለው እዚህ ጋር ደግሞ ቼክ ማድረግ ትችላላችሁ። ወይም ከጨመራችሁ ድንገት አሁን ለምሳሌ እኔ በ100 ነው ያለው 150 ካደረጋችሁት 150 እያላችሁ ትጨምራላችሁ ማለት ነው። ከዛ ደግሞ ምንድን ነው የሚያስፈልገው የሚለው ሪኳየርመንቶችን ደግሞ እዚህ ጋር ማስገባት ትችላላችሁ። እያላችሁ የራሳችሁን ነገር መጠቀም ትችላላችሁ ማለት ነው። ስለዚህ ቤዚክሊ እኔ ፋርም ሳደርግ በዚህ አይነት መልኩ ነው። በጣም ቀላል ነው። ታይም ኮንሱሚንግ ነው፣ ጊዜ ይወስድባችኋል ምናምን። ግን ሰዎች ጋር ብላችሁ የምትሰሩ ከሆነ ደግሞ ሞር የተሻለ ነው። ጓደኞቻችሁ ጋር ቤተሰቦቻችሁ ጋር ምናምን ሆናችሁ እንዲሁ በቃ ለመለወጥ ፍላጎት ያለው ሰው ጋር ሆናችሁ አብራችሁ ብትሰሩ ሞር የተሻለ ነው። ደህና የሆነ ለውጥም የማምጣት እድላችሁ ከፍተኛ ነው የሚሆነው። ብቻችሁን ስትለፉ ባለፈውም ለመናገር እንደሞከርኩት ምንድነው ትሰላቻላችሁ። መሀል ላይ መሰላቸት ይመጣል። ያን ያክል ቁርጠኛ አትሆኑ ምናምን። ሰው ጋር ናችሁ ስትሰሩ ግን በደንብ ዴዲኬትድ ናችሁ ትሰራላችሁ። ስለዚህ ያው ቤዚክሊ ይህንን ይመስላል ያየናቸውን ነገሮች። እስኪ ተመልሼ አንዴ ሪቫይዝ እናልቃችሁ። የመጀመሪያው የክላስ.com የሚለው ላይ ትመጡና ሳይን አፕ አድርጉ አካውንት ከሌላችሁ። ከዛም በኋላ እዚህ ጋር ዋሌት ክሬት ማድረግ ትችላላችሁ ማለት ነው። ብዙ ዋሌቶችን በባች ጀነሬት ማድረግ ትችላላችሁ። ከዛም ሁለተኛው ደግሞ ይሄኛው ሳይት ነው gaz.zip ይባላል። እዚህ ሳይት ላይ መጣችሁ ቴስትኔት ቶክኖችን መግዛት ትችላላችሁ። ግዴታ 24 ሰዓት መጠበቅ አይጠበቅባችሁ። ብዙ ሰው አያውቀውም ይሄንን። እንግዲህ እናንተ ኢንፎርሜሽን አላችሁ፣ ሪስክ አለው እንዳልኳችሁ፣ ግን ከሌሎች አንድ ስቴፕ ቀደም እንድትሉ ያደርጋችኋል። ከዛ ይሄ ሳይት ደግሞ ደስ የሚለው ምንድነው ሌሎች ኤርድሮፖች ሜንኔት ላይ ያሉትንም እንኳን ፓርቲሲፔት ስታደርጉ ጋዝ መግዛት ትችላላችሁ። ብሪጅ ለማድረግ ምናምን ብዙ ነገር ማውጣት አይጠበቅባችሁም። ለምሳሌ $5 ካላችሁ $5 ወደ አብስትራክት ቼን መላክ ትችላላችሁ ማለት ነው። በ100 ሲሆን እስከ 500 ድረስ ሊሄድባችሁ ይችላል። ወጪው በዛው ልክ ነው እየጨመረ የሚመጣው ሜንኔት ላይ ሲሆን፣ ቴስትኔቶች ላይ ያው እንደዛ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ክላስ ከዛ ይሄ ከዛ ደግሞ ትራክ ለማድረግ ደግሞ ኖሽንን እንጠቀማለን ማለት ነው። ስለዚህ በጣም ቀላል ነው። ያን ያክል ውስብስብ ነገር የለውም። መጠንቀቅ ያለባችሁ እንዳልኳችሁ ትራንስፈር ስታደርጉ መጀመሪያ የተቀበላችሁበት ዋሌት አለ አይደል? ዲስትሪቢዩት የምታደርጉበት ዋሌት ፋርም አለማድረግ ነው። በዛ
ለምሳሌ እንዳልኳችሁ ቅድም በአካውንት 13 ከሆነ የተቀበላችሁት ሙሉ ለምሳሌ የሶሚና ሙሉ 75 ሶሚና እዚህ ጋር ከተቀበልኩኝ በዚህ ፋርም አላደርግም። ይህንን ምንድነው ዲስትሪቢዩት ለማድረግ ብቻ የምጠቀምበት አድረስ አለ። ወደዛ አድረስ ከተቀበላችሁ በኋላ ከዚህ ወደ ሁሉም ዲስትሪቢዩት ታደርጋላችሁ። ለምሳሌ 0.1 ከሆነ የምትልኩ ወደ ሁሉም 0.1 ትልኩ ነው። በዚህኛው አለመስራት ይሄ ትንሽ እንደ ሲቪል እንዳትቆጠሩ አንድ የሆነ የፕሮቴክሽን ሜተድ ነው ማለት ነው። ግን እንደዚህም አድርጋችሁ እንደ ሲቪል ልትቆጠሩ ትችላላችሁ፣ አይታወቅም፣ እንደድላችሁ ነው። ለማንኛውም ይህንን ይመስላል። እኔ የምጠቀምበት መንገድ ይሄ ነው። ሌላ መጠየቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉና ቤተሰብ የሆኑ ሌላ መጠየቅ የምትፈልጉት ነገር ካለ እንግዲህ በነፃነት መጠየቅ ትችላላችሁ። እዚህ ጋር እየመጣን ዲስከስ እናደርጋለን። የቴሌግራም ቻናሌን ጆይን ካላደረጋችሁ ደግሞ ጆይን አድርጉ። ዲስክሪፕሽን ቦክስ ላይ እስካሁን ያየናቸውን ሊንኮችን በሙሉ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቴክ ኬር።